ወንድሞችና እህቶች ወደ 62ኛው የጀነራል ኮንፈረንስ ሴሽን እንኳን ደህና መጣችሁ እንላችኋለን። ይህንን ጉባኤ ስንጀምር መንፈስ ቅዱስን በሁሉ ስራችን እየጋበዝን እንጀምራለን። ለዚህም ሁላችሁም እንድትነሱ ለጸሎት ጠይቃለሁ። Gracious Father in heaven, we are here in St. Louis, in this place, to conduct your business. We humble ourselves before you and each other. Let our words be Christ-like. Let our actions be patterned after heaven's impressions. We pray that there will be a sweet spirit here, a mission-focused spirit, a spirit that will lead us in urgency to proclaim your three angels' messages, so that soon Jesus can come. We ask now that you will bless the beginning of this very special 60-second General Conference session. Bless every delegate, every special guest, every attendee, and Lord, those watching through live streaming, we ask that you will encourage every church member around this globe to help them know that we are here to serve you and to hasten Jesus' soon return. Thank you for hearing us in this prayer, and thank you for being with us in this stadium. We ask for the presence of the Holy Spirit to be in this place. In Jesus' name we ask it. Amen. ተቀመጡ። Again, I wish to welcome each of you to this ዳግም እያንዳንዳችሁን ወደ 62ኛው የጀነራል ኮንፈረንስ ሴሽን እንድትመጡ እንኳን ደህና መጣችሁ ላለው ብዙዎች እየመጡ ነው። ቦታችሁን ያዙ። feel welcome. ሁላችሁም እንኳን ደህና መጣችሁ። ቤታችሁ ነው። Be your home, so to speak. ለተወሰኑ ቀናት ይህ ቤታችሁ ይሆናል። I know that God will bless us. እግዚአብሔር ደግሞ በተለየ መልኩ ይባርከናል። There are some people who have been unable to attend because አንዳንዶች በህመም ምክንያት በቪዛ ችግር መሳተፍ ያልቻሉ አሉ ወይም በሌሎች ምክንያቶች። one of those is Pastor Jan. ከነዚህ አንዱ ፓስተር ፓውልሰን ናቸው፣ የቀድሞ የጀነራል ኮንፈረንስ ፕሬዝዳንት። in Norway recovering from አሁን ላይ ፓስተር ፓውልሰን ኖርዌይ ከቀዶ ጥገና እያገገሙ ነው። አሁን ግን እየተሻላቸው ነው። ፓስተር ፓውልሰን አሁን እያየህን ከሆነ በቀጥታ ስርጭት እንኳን ደህና መጣህ እንወዳለን እንላለን። በዓለም ዙሪያ ያላችሁ የትም ሆናችሁ የምትከታተሉን አሁን በተለየ መልኩ ልዩ ፓስተር ኮውለር እንኳን ደህና መጣችሁ እንዲላችሁ ድል ሰጣለሁ። ቀጥሎ ደግሞ ፓስተር ፖል ዳግላስ የግምጃ ቤት ኃላፊያችን፣ ፓስተር ኮውለር ዋና ጸሐፊያችን ናቸው። ፓስተር ማርክ ፊንሊ የእግዚአብሔርን ቃል ከማካፈላቸው በፊት እነዚህ ሁለት መሪዎች እንኳን ደህና መጣችሁ ይሏቸዋል። ፓስተር ቴድ ዊልሰን አመሰግናለሁ። ይህ እንዴት ድንቅ እይታ ነው! ሁላችሁንም እዚህ ማየት የቤተ ክርስቲያናችንን የሰባተኛ ቀን አድቬንቲስት ቤተ ክርስቲያን ብዙህነትና ውበት የምትወክሉ ወደዚህ በመምጣት 62ኛውን የጠቅላላ ጉባኤ ለመሳተፍ ስለመጣችሁ እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። ይህ ተልእኳችንን ማንነታችንን ከፍ አድርገን የምናይበት ነው። ተወካዮች፣ ልዩ እንግዶች ሁላችሁም እንኳን ደህና መጣችሁ። ይህ የሥራ ጉባኤ ብቻ አይደለም፣ የመንፈሳዊ መነቃቃት ጉባኤ ነው። ሁላችንም መንፈስ ቅዱስ በመካከላችን ሲሰራ የማየት እድል ነው። ከዚያም በላይ ግን የጀነራል ኮንፈረንስ ጉባኤ እንዲህ ያለ
የተለያዩ ልዩነቶቻችንን እንድናሸንፍ ይረዳናል። ወደ ተልእኳችን እንድናተኩር፣ ወደ ሃይማኖታችን አንኳር እንድንመለከት እንደ ቅሬታ ቤተክርስቲያን ይህንን ዓለም ወደ ክርስቶስ ዳግም ምጽአት እንድንስብ ተጠርተናል። ይህች ቤተክርስቲያን ለተልእኮ የተጠራች ናት። ይህ ተልእኮ መንገድን የሚሻገር ዓለምን የሚሻገር ነው። ለተልእኮ የተጠራን አንድ ነገር ልንገራችሁ። ለተልእኮ ስለተጠራን ተልእኮ የቤተ ክርስቲያናችን አንኳር ስለሆነ ሁሉም የጠቅላላ ጉባኤ ስብሰባ በተልእኮ ላይ ያተኩራል። ተልእኮ ይሰበካል። ተልእኮ ከፍ ይላል። ተልእኮ ይስተጋባል። በተልእኮ ላይ እንወያያለን። ተስፋ እናደርጋለን። ድንቅ ጊዜ እናሳልፋለን። ተልእኳችን ላይ በማተኮር በቀጣዮቹ ጥቂት ቀናት በዚህ ጉባኤ በመሳተፍ አስተዋጽኦቻችሁን እንደምታደርጉ አንድነታችንን ለማጠናከር አምናለሁ። ለተልእኳችን ደግሞ ያለንን መስጠት የምናጠናክርበት ይህንን ስብሰባ ስንጀምር ይህች ቤተክርስቲያን የእግዚአብሔር እንደሆነች ላረጋግጥላችሁ እፈልጋለሁ። ይህች ቤተክርስቲያን የኛ አይደለችም፣ የእግዚአብሔር ናት። እንግዲያውስ ወደፊት መጓዝ እንችላለን በቤተክርስቲያኒቱ ባለቤት ላይ በመደገፍ በፊልጵስዩስ 4:13 እንዲህ ይላል፣ ሁሉን ነገር ማድረግ እንችላለን ለክርስቶስ ኃይልን በሚሰጠን። ልድገመው፣ ሁሉን በክርስቶስ ወይም ለክርስቶስ ኃይል ለሚሰጠን እናደርጋለን። እግዚአብሔር ይምራን። ጌታ እያንዳንዳችንን ያጠንክረን። በአንድነታችን፣ በማንነታችን፣ በቤተ ክርስቲያናችን ማንነት እንደገና ወደ 62ኛ የጀነራል ኮንፈረንስ ሴሽን እንኳን ደህና መጣችሁ። እያንዳንዳችሁን በተለየ መልኩ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አመሰግናለሁ ፓስተር ኮለር። እኔም የኔን እንኳን ደህና መጣችሁ ቃል መጨመር እፈልጋለሁ። ተወካዮች፣ ልዩ እንግዶች፣ ቤተሰቦች፣ ሁላችሁም በዚህ የተገኛችሁ ተሳታፊዎች ለ62ኛው የጀነራል ኮንፈረንስ ጉባኤ በሴንት ሉዊስ በእግዚአብሔር ጸጋ በተለመደው አይነት በየ5 ዓመቱ ወደ መሰብሰባችን ተመልሰናል። ነገር ግን ወደ መደበኛው ስብሰባችን ብንመለስም ግን በመደበኛ ዘመን እየኖርን አይደለንም። በጦርነት ዘመን፣ በፖለቲካዊና ማህበራዊ ችግሮች ውስጥ እያለፍን ነው። በእነዚህ ውስጥ ብናልፍም እኛም ደግሞ ተራ ሰዎች አይደለንም፣ መደበኛ ሰዎች አይደለንም። እኛ የእግዚአብሔር ልጆች ነን። የተስፋን መልእክት ለዓለም ለማወጅ የተጠራን ለየት ያለ የተስፋን መልእክት ለዓለም። እዚህ ጋር እንዘምራለን፣ እንጸልያለን። ያን ስናደርግ ማስተዋስ ያለብን ነገር ተራ ሰዎች አለመሆናችንን ነው። በእግዚአብሔር ተጠርተናል፣ ተመርጠናል። ይህንን ቦታ ስንለቅ በዚህ መሆን ለእኛ መልካም ነው ብቻ የምንል ሳይሆን መሄድና የወንጌልን ተልእኮ መፈጸም መልካም ነው። የተጠራንበትን ዓላማ እንድንል ጠይቃቸዋለሁ። አብረን እንዘምር፣ አብረን እንጸልይ፣ እንዘምር። ከዚህ ቦታ ግን ስንወጣ የወንጌልን ተልእኮ አብረን እንጨርስ። ኢየሱስ ቶሎ ይመጣ ዘንድ እንኳን ደህና መጣችሁ። ፓስተር ኮለር፣ ፓስተር ዳግላስ አመሰግናችኋለሁ።
ከነዚህ ሁለት መሪዎች ጋር መስራት ትልቅ እድል ነው። ከነሱ ጋር የሰራውበት ጊዜ በእግዚአብሔር ተልእኮ ላይ በማተኮር ድንቅ ጊዜ ነበረኝ። ዳግም ከአራቱም አቅጣጫዎች የመጣችሁትን በተለየ መልኩ እንኳን ደህና መጣችሁ ልል እፈልጋለሁ። ከሴንት ሉዊስ በጣም ከራቀ ቦታ የመጡ ሰዎች አሉ። እዚህ ቦታ ልዩ ጊዜ እንደምናሳልፍ አውቃለሁ። ሳጠቃለል ጥቂት ነገሮች ልነግራችሁ እፈልጋለሁ። ይህን እንኳን ደህና መጣችሁ ሳጠቃለል በጣም አስቸኳይ ነው የሚል ጊዜ ወይም ደግሞ ስሜት እንድትይዙ በዘመን መጨረሻ እንደምንኖር እንድታስተውሉ እፈልጋለሁ። ኢየሱስ በቅርብ እየመጣ ነው። አዎ መፈክራችን መሪያችን እሄዳለሁ የሚል ነው። ከኢየሱስ ጋር ወደ ሰማይ ሄዳለሁ ብቻ ሳይሆን ወደ ሆነው ሰው ሄጄ ወንጌልን እነግራለሁ ነው። ፓስተር ኮለር እንደነገረን ይህ የወንጌል ጉባኤ በተልእኳችን ላይ በተለየ መልኩ ያተኮራል። ያ ተልእኳችን ደግሞ ክርስቶስንና ጽድቁን የማወጅ ነው። የእርሱን የሶስቱን መላእክት መልእክት የራእይ 14ቱን እንዲሁም የአራተኛውን ሰዎችን ከባቢሎን ከውዝግብ እንዲወጡ ወደ እውነተኛው እግዚአብሔርን ማምለክ የሚመራ ራእይ 17 የእግዚአብሔርን መልእክት የሚጠብቁ የኢየሱስ ምስክርነት ያላቸው እንዲሁም ራእይ 14 12 ራእይ 19 10 የኢየሱስ ምስክር የትንቢት መንፈስ ነው። የእግዚአብሔርን ቅዱስ መጽሐፍ ማግኘት እንዲሁም ደግሞ የትንቢት መንፈስን ማግኘትና በእነሱ መመራት እንዴት ድንቅ ነው። ከፓስተር ፊንሊ ጨምሮ ከብዙዎች ጋር በዚህ በሴንት ሉዊስ የወንጌል ጥረት እያደረግን ነበር። በቅርቡ ወንዶችና ሴቶች ወደ መስቀሉ ግርጌ ሲመጡ ማየት እንዴት ድንቅ ነው። ወንዶችና ሴቶች አሁን ራሳቸውን ለዳግም ምጽአቱ እንቅስቃሴ አሳልፈው ሲሰጡ ይህ የመላው አባላት ተሳትፎ አካል ነው። በሁሉም ቦታ ያሉ ቤተክርስቲያኖቻችን ዲቪዥኖቻችን ይህንን እየሰሩ ነበር። ነገ ማታ ልዩ ምሽት ይኖረናል። ዓለም አቀፍ የመላው አባላት ተሳትፎን በተመለከተ በዚያ ላይ ስናተኮር የተልእኮ ጊዜያት አሉን። 4 ባለ2 ሰዓት ርዝመት ያላቸው ወደ መጨረሻው ያለው በጣም ድንቅ ነው። የኛ በጣም አስቸኳዩ ተልእኮ ምን እንደሆነ ስናተኮር ለእያንዳንዳችሁ ዛሬ ጥሪ ማድረግ እፈልጋለሁ። በዚህም በቀጣይ ቀናት በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል በማንኛውም ነገር በማንኛውም ሐሳብ መስመር አትልቀቁ። እግዚአብሔር ከሰጠን ተልእኮ እግዚአብሔር በአደራ በእጃችን ካመጣው ተልእኮ ማንም መስመር አያስታችሁ፣ ምንም አያስታችሁ። ራሳችንን አንዱ ባንዱ ፊት እንዲሁም በእግዚአብሔር አምላካችን ፊት ራሳችን ዝቅ እናድርግ። በክርስቶስና በጽድቁ ላይ እናተኩር። በእርሱ የሦስቱ መላእክት መልእክት ላይ፣ በእርሱ የቤተ መቅደስ አገልግሎት ላይ፣ በኋለኛው ዝናብ በመንፈስ ቅዱስ ላይ አምናለሁ። ስንጸልይ መንፈስ ቅዱስ በዚህ እንዲወርድ ብቻ ሳይሆን የኋለኛው ዝናብ እንዲወርድ ለዚህ ኢየሱስ ራሱ ጸልዮአል። ዮሐንስ 17 20 እና 21 ስለነዚህ ብቻ አልጸልይም፣ ነገር ግን በምስክርነታቸው አማካኝነት በእኔ ለሚያምኑ ሁሉ እንጂ ለዓለም አቀፉ ቤተክርስቲያን ኢየሱስ ጸለየ።
በእኔ በእነሱ ቃል አማካኝነት በእኔ ለሚያምኑ ሁላቸው አንድ የሆኑ ዘንድ አባት ሆይ አንተ በእኔ እንዳለ እኔም በአንተ እንዳለው እነርሱም በእኛ ይሆኑ ዘንድ ዓለምም አንተ እኔን እንደላከኝ ያምን ዘንድ የኛ ተልእኮ የኛ በተልእኮ ላይ ያለን አንድነት ለዓለም ትልቅ ምስክርነት ነው። አብ ወልድን እንደላከ ለኛ ይሞት ዘንድ ለኛ ይማልድ ዘንድ ወዳጆች እለምናችኋለሁ በተልእኳችን ላይ እንድናተኩር እንዲሁም በዚህ ጉባኤ ላይ እንድናተኩር ቴስቲሞኒስ ፎር ዘ ቸርች ከተባለ የትንቢት መንፈስ መጽሐፍ ቅጽ 8 አነባለሁ። እንደዚህ ይላል። መጽሐፍ ቅዱሳችንን እንዲሁም ደግሞ እግዚአብሔር የሰጠንን የትንቢት መንፈስ ከፍ አድርገን እንይዛለን። ገጽ 11 ላይ እንዲህ ይላል። የቤተ ክርስቲያን አባላት ወደ ኋላ ማፈግፈጋቸውን ሊናዘዙ ይገባል። አንድ ላይ ሊሆኑ ይገባል። ወዳጆቼ ምንም እንዲመጣ አትፍቀዱ። አንዳችንን ከአንዳችን የሚለይ ወይም ደግሞ ከእግዚአብሔር የሚለየን ስለ ልዩነቶቻችን አታውሩ። ነገር ግን በእውነት ፍቅር በክርስቶስ እንዳለው በዚያ ላይ አተኩሩ። እለምናችኋለሁ እንዲሁም ራሴን እለምናለሁ ያንን እናደርግ ዘንድ። ራሳችንን በተልእኮ ላይ እናተኩር። 62ኛውን የጠቅላላ ጉባኤ ስብሰባ ስንጀምር ጌታ ቢፈቅድ የመጨረሻው ጉባኤ ኢየሱስ ክርስቶስ ዳግም ከመምጣቱ በፊት ኢየሱስ ሲመጣ ማየት እንፈልጋለን። ኢየሱስ የመጣ ነው። እኔ እሄዳለሁ። እግዚአብሔር አብዝቶ ይባርካችሁ። አሁን የመክፈቻ ጉባኤያችን ሌላኛው ገጽታ ላይ እናተኩራለን። እኛ የመጽሐፉ ሰዎች ነን። እንዴት ታላቅ ጉባኤን መጽሐፉን ሳንከፍት ከእግዚአብሔር ሳንሰማ ልንጀምር እንችላለን? እንግዲያውስ ፓስተር ማርክ ፊንሌን እጋብዛለሁ። ምንም አይነት ማስተዋወቅ አይፈልጉም። ሁላችሁም ታውቋቸዋላችሁ። ሕያው የእግዚአብሔርን ቃል ያመጡልን ዘንድ በቃል ያገለግሉን ዘንድ እጋብዛለሁ። Father, we thank you for the gift of the Holy Spirit, the Spirit that was promised when Jesus was about ready to leave his disciples, the Spirit that convicts us of sin, the Spirit that inspires us, encourages us, strengthens us, empowers us. And as we open the Word of God and probe more deeply the ministry and work of the Spirit in this generation at this time, open our hearts, I pray thee. Move upon us, and may the Spirit be evident here in this session, we pray in Jesus' name. Amen. From a human perspective, በደቀ መዛሙርት ፊት የነበረው ሥራ በጣም ማይቻል ነበር። የተሰጣቸው ተልእኮ ከባድ ነበር። ተግዳሮቱ የሚውጥ ነበር። ኢየሱስ እንዲህ ብሏቸው ነበር፣ ሂዱ ደቀ መዛሙርትን አፍሩ ከዓለም ሁሉ። እንዴት ጥቂትና ያልተማሩ ጥቂት ደቀ መዛሙርት ሕዝብ ያገለላቸው እንዴት ይህንን ሊያደርጉ ይችላሉ? ይህ የማይቻል ይመስል ነበር። ሁሉም ነገር ግራ ነበር። በመጀመሪያው መቶ ክፍለ ዘመን የነበረው የሮማውያን ዓለም ወይም አገር
59 ሚሊዮን አካባቢ ነው ይባላል። በላይኛው ክፍል የነበሩ ደቀ መዛሙርት 120 አካባቢ ናቸው። ለ60 ሚሊዮን ሰው ነው የተላኩት። እስኪ 120 ወደ ለ60 ሚሊዮን ያ ማለት አንድ ክርስቲያን ለ500,000 ሰው ማለት ነው ተልኮ። ሮም ደግሞ በዚያ ጊዜ በጣም በባዕድ አምልኮ የተዋጠች ነበር፣ በዝሙት የተዋጠች። ሮማውያን አንድ የሚያከብሩት ነገር ወታደራዊ አመራርን ነው። የደም መቃባት፣ ጭካኔ፣ ግላዲያተር የሚባለው ትግል የተለመደ ነበር። ሁሉም ያን ጊዜ ይህንን ትግል እያዩ አንዱን ያደንቁት ነበር፣ የሌላኛው ደም መንገድ ላይ ፈሶ። ለደቀ መዛሙርት ተልኳቸው በፍጹም የማይቻል ይመስል ነበር። ግን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ሂዱ አስተምሩ ሕዝብን ሁሉ፣ ዓለምን ሁሉ። ለደቀ መዛሙርቱ የመንፈስ ቅዱስን ስጦታ ቃል ገባላቸው፣ ሕይወታቸውን በድንቅ ሁኔታ እንዲቀየር፣ እነሱም ማህበረሰቡን እንዲቀየሩ። ወዳጆች ዛሬም ኢየሱስ በእኛ በኩል የሆነ ነገር ከማድረጉ በፊት በእኛ ሕይወት የሆነ ነገርን ያደርጋል። እርሱ ከእኛ ጋር የሆነ ነገር ከማድረጉ በፊት ለእኛ የሆነ ነገር ያደርግልናል። ዓለምን በእኛ በኩል ከመቀየሩ በፊት እኛን ይቀይረናል። ይህ የተለወጡ ደቀ መዛሙርት ታሪክ ዓለምን ሁሉ በወንጌል የመድረሳቸው ያ ታሪክ የአሳ አጥማጆች፣ የቀራጮች፣ የነጋዴዎች፣ የወንዶችና ሴቶች፣ የወጣቶች መንፈስ ቅዱስ ሲለውጥ የሚሰራ ስራ ታሪክ ነው። ወገኖች የወንጌል ተልእኮ ከታላቅ ተስፋ ቃል ጋር የመጣ ነው። እስኪ የሐዋርያትን ሥራ እንይና ይህንን ተልእኮ እንመልከት። እግዚአብሔር ያን ያደረገውን ደግሞ ዛሬ እንደሚያደርገው እንመን። ምዕራፍ 1 አጭር ጉዟችንን እንጀምር። ሐዋርያት ሥራ ላይ መንፈስ ቅዱስ በሕይወታችን ድንቅን ያደርግ። ሐዋርያት 1:8 እንዲህ ያለ ኢየሱስ፣ ነገር ግን ኃይልን ትቀበላላችሁ፣ መንፈስ ቅዱስን በተቀበላችሁ ጊዜ ምስክሮቼ ትሆናላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እንዲሁም እስከ ዓለም ዳርቻ። የክርስቶስ ቃል ኪዳን ሲፈጸም መንፈስ ቅዱስ በእነዚህ የሚጸልዩ የተሰጡ አንድ የሆኑ ደቀ መዛሙርት ላይ ወረደ። ነገር ግን ከዚያ በፊት እየጠበቁ ነበር፣ እየጸለዩ ነበር፣ አንድ ሆነው ነበር። ከዚያ ሉቃስ ታሪኩን ነገረን። በሐዋርያት ሥራ እንዲህ ይላል። አንዳንድ ሰዎች የሐዋርያት ሥራ 5ኛ ወንጌል መሆን አለበት ይላሉ። ወንዶችና ሴቶች በፍቅሩ ተቀየሩ። ደቀ መዛሙርት በጴንጤቆስጤ ቀን ጠዋት ከተኙበት ተነሱ። አንዳንዶች እዚህና እዚያ ተበትነዋል። ከዚያ በፊት ከመተኛታቸው በፊት ወደ 3120 ይሆናሉ። ምክንያቱም ወደ 3000 የሚሆኑት ቃሉን በደስታ የተቀበሉ ተጠመቁ። በዚያም ቀን 3000 ያህል ተጨመሩ ይላል። በመንፈስ ቅዱስ ኃይል አንድ ቀን ውስጥ ያለ መንፈስ ቅዱስ 10 ዓመታት የሚወስድባቸውን ሥራ አንድ ቀን ውስጥ ፈጸሙ። ያ ግን መጀመሪያው ብቻ ነበር። ሐዋርያት ሥራ 4 ቁጥር 4
Howbeit many of those who heard ቃሉን the የሰሙ word ብዙዎች believed, ተጠመቁ and the number of men የወንዶቹም came to be ቁጥር about ወደ 5000 ሆነ 5,000. When the Holy Spirit is poured out in the መንፈስ ቅዱስ fullness of በኃይል His በተለቀቀ power, ጊዜ miracles ይህንን work. ያደርጋል ይህን Miracles ይሰራል happen. The impossible የማይቻለው becomes ይቻላል possible. Insurmountable obstacles fade ትልልቅ instantly. ተግዳሮቶች ተራ ይሆናሉ Every challenge becomes ተግዳሮት an እድል ይሆናል opportunity for God to work. In the first በመጀመሪያው መቶ century, ክፍለ ዘመን the bastions of hell የገሃነም were shaken. ደጆች ተንቀጠቀጡ The forces of evil የጥፋት trembled. ኃይላት The powers ወደቁ of darkness experienced የጨለማ defeat ኃይላት after defeat. ከውድቀት ወደ As the ውድቀት ሄዱ light of God's word penetrated ወንጌል darkened በጨለማ minds, አእምሮች what ሁሉ he ዘለቀ did then, he longs to እግዚአብሔር do ያንን again. ዛሬ በእኛ ሊደግም ይፈልጋል Acts chapter 5 ሐዋርያት 5 ቁጥር 14 ቃሉ እንዲህ ይላል The believers were increasingly added to the አማኞች Lord's በየጊዜው multitudes ይጨመሩ of ነበር both men ወንዶችና and ሴቶች women. In Acts ሐዋርያት chapter 6 ቁጥር verse 7 7, catch the power የመንፈስ of the ቅዱስን Spirit, ኃይል the እዚህ ጋር እናያለን life-changing moving of the Spirit in the first century. ቁጥር Verse 7 7, Acts 6. And እንዲህ the ይላል word of God spread. The number of disciples multiplied greatly in የደቀ Jerusalem. መዛሙርት ቁጥር በጣም በዛ በኢየሩሳሌም Obedient to the faith. ብዙዎችም ለሃይማኖት የታዘዙ ሆኑ In Acts chapter 8, Philip preaches ፊልጶስ in በሰማርያ Samaria. ሰበከ The seeds that Jesus had sown earlier come to fruition. And that ያ entire ኢየሱስ province ቀድሞ is የሰበከበት ነው touched by the Spirit አሁን of ደግሞ God. ያመላው አውራጃ በወንጌል In ተወረሰ chapter 8, Philip is ከዚያ taken away by the ፊልጶስ Spirit. በመንፈስ ቅዱስ ተወሰደ He's led to an ወደ Ethiopian. ኢትዮጵያዊ ጃንደረባ Philip shares ፊልጶስ the gospel. ወንጌልን ሰበከለት That Ethiopian's heart የኢትዮጵያዊው is ልብ open, በጣም so he ክፍት said, ነበር ተቀበለ and as he studied ኢሳይያስ Isaiah 53ን ሲያጠና 53, as ፊልጶስ Philip ሲገልጽለት explains ሲያብራራለት Isaiah 53, the magnificence የክርስቶስን of Christ's መስዋዕትነት sacrifice ድንቅነት becomes real to this Ethiopian. He's transformed by the enormity በክርስቶስ of Christ's ፍቅር love. ተወረሰ To think of Jesus bearing the guilt የሱ of his ኃጢአት sins, even his, ተወገደ changed his life. His ሕይወቱ life was ተቀየረ changed by the breadth, the depth በክርስቶስ of ፍቅር Christ's love. ጥልቀትና We ከፍታ come to the foot of the cross, and we sense Jesus ከዚያ hanging ኢየሱስን there ተሰቅሎ ሲያየው with nails through his hands and blood ሕይወቱን running down his wrists ደም and a ወርሶት crown of thorns jammed upon his head. And we think of he who knew no sin bearing the guilt, ኢየሱስ shame of our የእኛን sin. ኃጢአት ተሸክሞ Our ኃጢአት hearts የማያውቀው are ሲያየው broken at the cross to think that Jesus was willing to bear the guilt ኢየሱስ and shame of our sins የእኛን on the cross. ዕዳ Died the death እንደተሸከመ we should have died, so we እንዲሁም ደግሞ can ይህንን experience eternal life. ልዩ Changes ኃይል us. በሕይወታችን ልንለማመድ እንችላለን በክርስቶስ ፍቅር በክርስቶስ ጸጋ በክርስቶስ ኃይል ለሆነ ሰው ይህንን ታሪክ ሳንነግረው ልንቀርም አንችልም በሱ ጥምቀት ይህ ኢትዮጵያዊ ጃንደረባ ተጠምቆ ወደ ኢትዮጵያ ጉዞውን ቀጠለ እግዚአብሔር ይመስገን የአፍሪካ አህጉር ያ ታላቅ አህጉር ወንጌልን አገኘ ሐዋርያት 9 ላይ ሐዋርያት 10 ጴጥሮስ ቆርኔሌዎስን አገኘ 16 ላይ ጳውሎስ የመቄዶንያን ጥሪ ሰማ ወንጌል ወደ አውሮፓ ተሻገረ አንድ የሆኑ ደቀ መዛሙርቶች ይህንን የወንጌል መልእክት ትንቢት ይዘው ተሻገሩ በታላቅ የተልእኮ መንፈስ ወንጌልን አወጁ እስከ ዓለም ዳርቻ ወንጌል ተጓዘ በሉቃስ 21 ቁጥር 21 ይላል ሉቃስ አልኩ ሐዋርያት ሥራ ማለቴ ነው በሉቃስ የተጻፈው እንዲህ ይላል ወንጌል ጸሐፊው ሐኪም እንዲህ ብሏል በሰሙ ጊዜ እግዚአብሔርን አከበሩ በጣም ብዙዎች ወንጌል እንደተቀበሉ ሲያዩ
ሚሪያድስ የሚለውን ቃል ልብ በሉ። በግሪክ ቋንቋ ድንቅ ቃል ነው። ታላቅ ሊባል ይችላል። የማይቆጠር ማለት ይቻላል። በ10 ሺዎች የሚቆጠር ሊባል ይችላል። ወደ ሐዋርያት ሥራ መጽሐፍ መጨረሻ ስንሄድ በጥቂት አማኞች የጀመረው መጽሐፍ በእነዚያ አንድ የሆኑ ሐዋርያት ልባቸው የተሰበረ በመስቀሉ በክርስቶስ ፍቅር ልባቸው የሞቀ በክርስቶስ ጸጋ የዳኑ የሚያደርጓቸው ነገሮች አንድ ከሚለዩዋቸው የሚበልጥ በትኩረት ዋናው ነገር ላይ አተኮሩ። በወንጌል ተልእኮ ላይ አማኝ ያልሆነውን የሮማን ዓለም ለመድረስ አሕዛብን ለመድረስ በሁለተኛው መቶ ክፍለ ዘመን አብዛኞች ተመራማሪዎች እንደሚናገሩት ቢያንስ 1 ሚሊዮን ክርስቲያኖች በሮማ ኢምፓየር ነበሩ። ያኔ 1 ለ500 ሺህ የነበረው 1 ለ60 ሆኖ ነበር። ዋው! ይህንን ድንቅ ልዩነት ምን አመጣው? በሐዋርያት ሥራ የነበረው የቤተ ክርስቲያን እድገት የፍንዳታ አይነት ነበር። አንድ ሰው እንዲህ ሊጠይቅ ይችላል፣ በመጀመሪያው ዝናብ መንፈስ ቅዱስ ወርዶ ከሆነ ደቀ መዛሙርትን እንደዛ ከለወጠ መንፈስ ቅዱስ ዛሬም በኃይል በእኛ ላይ እንዳይወርድ ምንድነው የሚገድበው? ጥያቄው ቀላል ነው፣ መልሱ ቀላል ነው። ደቀ መዛሙርት እንዴት ነበር የጸለዩት? በእርግጥ መንፈስ ቅዱስ ለክፍለ ዘመናት የቤተ ክርስቲያንን እየመራ ነበር። ለመንፈስ ቅዱስ ስንጸልይ ለአዲስ ነገር እየጸለይን አይደለንም፣ ስለሌለ ነገር እየጸለይን አይደለንም። ነገር ግን ስላለን ነገር ይበልጥ እንዲበዛ እየጠየቅን ነው። እግዚአብሔር ይበልጥ አንድ ነገር አለው ለኛ። ኃጢአታችንን የሚያሳየን ወደ መንፈስ ቅዱስ የሚመራን ወደ እውነት ሁሉ የሚመራን ኃይልን የሚያስታጥቀን መንፈስ ቅዱስ ነው። ለበለጠ ኃይል የመንፈስ ቅዱስ ኃይል ስንጸልይ የእርሱን ኃይል በሙላት ለማግኘት እየጸለይን ነው፣ ወደ ዓለም ሁሉ ለመሄድ። ደቀ መዛሙርት መንፈስ ቅዱስ መራቸው። ነገር ግን መንፈስ ቅዱስ በኃይል እንዲፈስ ጨምረው ጠየቁ። የውስጣቸውን ደካማነት አስተዋሉ። ያለ መንፈስ ቅዱስ እንደማይችሉ ሙሉ ለሙሉ በመንፈስ ቅዱስ ላይ ተደገፉ ስራውን ለመጨረስ። በእርግጥ በጉልበታቸው ተንበረከኩ። የመንፈስ ቅዱስ መውረድና መነቃቃት በማይለይ ሁኔታ የተያያዙ ናቸው። አንድ ሰባኪ እንደዚህ አለ። በእንግሊዝ በጣም ትልቅ ሰባኪ ነበር በ20ኛው ክፍለ ዘመን መጀመሪያ። He lamented what he believed was a complacent spirit on the part በቤተ ክርስቲያን በዚያ ዘመን የነበረውን ለብታ እንዲያነሱ ለመናቸው። እንዲህ አለ፣ ለመጸለይ ጊዜ የለንም። ስለዚህ ጊዜ ኃይል ለመቀበል ጊዜ የለንም። ብዙ ስራ አለን፣ ግን የምንፈጽመው ጥቂት ነው። ብዙ አገልግሎቶች፣ ግን ጥቂት ነፍሳት ብቻ። ብዙ ስራ፣ ጥቂት ውጤት። አንድ ግን ፍላጎት አለ አለኝ ወዳጆች፣ ለዚህ ጉባኤ
ይህ የጀነራል ኮንፈረንሴሽን በጸሎት ላይ የተደገፈ የተመሰረተ እንዲሆን ከስብሰባ አጀንዳዎቻችን በላይ ከሥራ ጉባኤዎቻችን በላይ እነዚህ ሁሉ ጠቃሚም ቢሆኑ እነሱ አያስፈልጉም አላልኩም ግን የእግዚአብሔር መንፈስ ቅዱስ በእኛ ላይ ይውረድ ጸልያለሁ ለዚያ that there'll be an outpouring of the Spirit in this place at this time that when history looks ከዚያ በኋላ በታሪክ ወደ ኋላ ሲመለሱና ሲያዩ ሰዎች መንፈስ ቅዱስ በቤተ ክርስቲያን ላይ የወረደው በዚህ ጉባኤ ነው እንዲሉ ጸሎቴ ነው መንፈስ ቅዱስ በአዲስ መልኩ ለተልእኮ ያዘጋጀን መንፈስ ቅዱስን በሙላት የመቀበል ልምምድ ይሁንልን ለዚያ ግን አስቀድመን ራሳችንን እናዘጋጅ እንጸልይ ሶስተኛ ለእግዚአብሔር የተገለጠ እውነት ሙሉ ለሙሉ መታዘዝ ያስፈልጋል በእነዚህ ሁለት ነገሮች ላይ ላተኩር የመጀመሪያው ፍላጎታችንን ማስተዋልና ሁለተኛው ጸሎት የእናንተ ጥበብ የክርስቶስን ሥራ በምድር ላይ አይፈጽምም ልዩ ብቃታችሁ ዓለምን አይለውጥም ትልቅ ትምህርታችሁ የትም ብትማሩ ሕዝብን ለመቀየር አቅም አልባ ነው ልዩ ቴክኖሎጂ ወንጌልን ለመፈጸም ጥቅም የለውም ልዩ የቤተ ክርስቲያን መዋቅር እነዚህ ሁሉ ጥሩ ሆነው ሳለ ግን በቂ አይደሉም አንድ ነገር ግን አለ አንድ የእግዚአብሔርን ሥራ በምድር ላይ የሚጨርስ ኃይል አለ ያ መንፈስ ቅዱስ በትሁት ወንዶችና ሴቶች ውስጥ ይሠራ ነው ራሳቸውን ለመንፈስ ቅዱስ አሳልፈው በሰጡ ዛሬ በምድር ላይ ከ8 ቢሊዮን ሰዎች በላይ አሉ አንድ ሶስተኛው ክርስቲያን ሊሆኑ ይችላሉ ከዚህ ውስጥ በጣም ጥቂቱ ሰባተኛ ቀን አድቬንቲስቶች ናቸው ይህንን በደንብ ስናጤን ወደ እግዚአብሔር መጮህ መጸለይ ያለብን ለኃይል ምክንያቱም የተሰጠንን ሥራ በራሳችን በፍጹም ልንሰራ አንችልም ግን እርሱ ይችላል እኛ ኃይል የለንም እርሱ ግን ሁሉን ቻይ ነው እሱ ቻይ ነው እኛ ደካሞች ነን እሱ ግን ብርቱ ነው እኛ ተሰባሪዎች ነን እሱ ግን ብርቱ ነው መለኮታዊ ኃይል ፍላጎታችንን ስናስተውል የእግዚአብሔርን ኃይል ልንሻ ያስፈልጋል ትሁት ልንሆን ያስፈልጋል ትህትና የጸሎት ሕይወታችንን ያነቃቃል ራሴን ችያለሁ የሚለው ብቁ ነኝ የሚለው ደግሞ ጸሎትን ዝቅ ያደርጋል ወዳጆች የመንፈሳዊ ኃይልን ምንጭ መሻት አለብን አሁንም ታላቅ ሰባኪ እንደዚህ ብሎ ጸለየ ጌታ ሆይ እባክህ ትሁት አድርገኝ ልዩ ፍቅር አንድ አይን ብቻ እንዲህ አለ እኛ በእግዚአብሔር ፊት ትሁት ብንሆን እኛ እንደማንችል እሱ እንደሚችል ከገባን መንፈስ ቅዱስን ከሻን እግዚአብሔርን የሚያስከፋ ምንም ባናደርግ አንድ አይን ብቻ ወደ ተልእኮ ያተኮረ የሰይጣን እንቅፋት ሊያቆመን አይችልም ምክንያቱም consecrated believers know that on the cross of Calvary Jesus has already triumphed over the principalities and powers of hell የተሰጠ ክርስቲያን ክርስቶስ በቀራንዮ የጨለማ ኃይላትን እንዳንበረከክ ያውቃል በእግዚአብሔር ጸጋ እግዚአብሔር በእኛ ሕይወት ድንቅን ያደርጋል ያለ እርሱ ኃይል እኛ ምንም ማድረግ አንችልም
Dr. Hartfeld intercession. That's one of the characteristics. የአዲስ ኪዳኗ ቤተክርስቲያን መገለጫ አንዱ ይሄ ነው። እንደገና የመጀመሪያ የአዲሱ ኪዳን ቤተክርስቲያን ክርስቲያኖች በጉልበታቸው ነበሩ፣ ይጸልዩ ነበር። እናንተ ለልጆቻችሁ ጥሩ ስጦታን መስጠት የምታውቁ መንፈስ ቅዱስን እንዴት እግዚአብሔር አይሰጣችሁም? ያን አባባል ወደዋለሁ። ምን ያህል አብልጦ፣ ምን ያህል አትረፍርፎ እግዚአብሔር በፊት በብዙ ረድቷችሁም ቢሆን መርቷችሁም ቢሆን ልዩ ልምምድ ከክርስቶስ ጋርም ቢኖራችሁ ካሁን በፊት መንፈስ ቅዱስ እስካሁን መርቷችሁ ረድቷችሁም ቢሆን ይበልጥ ግን ገና አለ። የበለጠው ገና ነው። የበለጠው ገና ነው። ኢየሱስ መንፈስ ቅዱስን ጠይቁ እንዳለ ሐዋርያት 4 እንዲህ ይላል። ሐዋርያት 4:31 ሲያጠቃልል እንዲህ ይላል። እነዚህ የሚጸልዩ ደቀ መዛሙርትን ገጠመኝ ሲያጠቃልል በጸለዩ ጊዜ የተሰበሰቡበት ጊዜ ተናወጠ፣ በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። በጸለዩ ጊዜ ልባዊ ከውስጥ የሆነ ልመና በጸለዩ ጊዜ በመንፈስ ቅዱስ ተሞሉ። ያኔ እግዚአብሔርን ቃል በድፍረት ተናገሩ። ጸሎት መንፈስ ቅዱስን የመቀበል ፍላጎታችንን ከፍ ያደርገዋል። በውስጣችን ምኞትን ያስቀምጣል። Ellen White affirms the Bible teaching that once again there will be a generation እንዲህ ትላለች፣ የመጽሐፍ ቅዱስ አማኝ ክርስቲያኖች ይኖራሉ፣ በክርስቶስ ላይ ያተኮሩ ሰባተኛ ቀን አድቬንቲስቶች፣ ሌላ ምንም የማይታያቸው ከክርስቶስ በስተቀር የልባቸው መሻት የክርስቶስ ዳግም ምጽአት የሆነ ተስፋቸው ክርስቶስ የሆነ በዚህ ምድር ላይ ያለው ስቃይና በሽታ ተስፋ ያስቆረጣቸው ልባቸውን ለሰማይ የከፈቱ በአክትስ ኦፍ አፖስትልስ ላይ እንዲህ ይላል። የዘመን መጨረሻ እንዲህ ይላል፣ የዘመን ፍጻሜ በክርስቶስ ተስፋ ላይ ምንም ለውጥ የለም። በእግዚአብሔር በኩል ባለ ምንም ገደብ ምክንያት አይደለም። በሕዝቡ መካከል የእሱ ተስፋ ባይፈጸም ምክንያቱ እሱ አይደለም፣ ሰማይ አይደለም። ሁላችንም ብንሻ፣ ሁላችንም ብንዘጋጅ፣ ብንጸልይ በመንፈስ ቅዱስ እንሞላለን። ወዳጆች እኛ ዝግጁ ነን? መሻታችን ነው ልዩነታችንን ወደ ጎን ማድረግ። እግዚአብሔር በሕይወታችን ማንኛውም አይነት ነቁጥ ቢኖር እንዲያሳየን ዝግጁ ነን? ወደ መስቀሉ ለመምጣት ዝግጁ ነን? የእኛን ኃጢአት ተሸክሞ የተንጠለጠለውን ኢየሱስን ለማየት ፈቃደኛ ነን? ኢየሱስን ማየት ሕይወታችንን ይለውጠዋል። ለዚያ ግን ፈቃደኞች ነን? በሕይወታችን ውስጥ ያለ ማንኛውንም ነገር ከእግዚአብሔር ሐሳብ ጋር ያልተስማማውን ለመተው ዝግጁ ነን? የእግዚአብሔር ተልእኮ የማይቻል ይመስላል። ነገር ግን እግዚአብሔር በኋለኛው ዝናብ ኃይሉን ሲልክ ቃሉ የሚለው ይፈጸማል። The early church in the book of Acts was married to poverty, to prisons and persecutions.
But today, too often, the church is married to prosperity, personality. የድሮዋ ቤተክርስቲያን ከድህነት ከእስራት ጋር ተያይዛ ነበር። የአሁኗ ግን ከብልጽግናና ከታይታ ጋር ተያይዛለች። ጌታ ሆይ መንፈስ ቅዱስን ላክና ሕይወታችንን ቀይር። ይህ ምኞቴ ነው። ይህ ትውልድ መንፈስ ቅዱስን የሚሻ ሊሆን ይገባል። መንፈስ ቅዱስ በሕይወታችን ለውጥ እንዲያመጣ ኃይል እንዲሰጠን ቅድስት ቤተ ክርስቲያን መንፈስ ቅዱስ ያስፈልጋታል። የእግዚአብሔርን ተልእኮ ለመፈጸም መንፈሳዊ ድህነታቸውን የሚረዱ ሕይወታቸውን በእሱ ጸጋ ለእሱ ኃይል አሳልፈው የሚሰጡ ያኔ ብቻ ነው ኢየሱስን የሚያስከፋን ነገር ስንተው ክርስቶስን ወደ መምሰል ስናደግ የእግዚአብሔር መንፈስ በኃይል የሚለቀቀው መንፈስ ቅዱስ ወደ ክርስቶስ ቤተክርስቲያን የሚመጣው የተሰጣትን ተልእኮ እንድትፈጽም ሊያደርግ ቤተክርስቲያን ተልእኮን በተመለከተ ግማሽ ልብና ለብተኛ ከሆነች እግዚአብሔር ለምንድን ነው መንፈስ ቅዱስን የሚለቀው? ወዳጆች አምናለሁ ይህ ጊዜው ነው፣ ይህ ቦታው ነው። አምናለሁ ሕይወታቸው በጸጋው የተለወጠ ብዙ ሰባተኛ ቀን አድቬንቲስቶች እንዳሉ አውቃለሁና የሚሹት ሁሉ እሱ የሚሻውን የሆነ ምኞታቸው ሁሉ የእሱ ምኞት የሆነ የእሱን ተልእኮ ለመካፈል ድንቅ የሆኑ ራእይ ምዕራፍ 18 ቁጥር 1 ራእይ 18 ቁጥር 1 ሌላ መልአክ አየሁ። ከዚህ ሁሉ በኋላ ሌላ አንድ መልአክ አየሁ ባለ ታላቅ ኃይል፣ ምድርም ከእርሱ የተነሳ አበራች። God's message is not going to flicker like some candle and be blown out by the winds that blow out the church. የእግዚአብሔር መልእክት እንደ አንዲት ሻማ ወጥቶ ንፋስ የሚያጠፋው አይደለም። The glory of God የእግዚአብሔር ክብር ይገለጣል። God's people. God indeed will እግዚአብሔር ራሱ ስራውን ይጨርሳል። ጸሎቴ ይህ ጉባኤ እያንዳንዱ ስብሰባ በመንፈስ ቅዱስ የተሞላ እንዲሆን ጸሎቴ ነው። የክርስቶስን መስቀል ይበልጥ የምናደንቅበት እንዲሆንልን that the body of Christ will come together understanding more fully the uniqueness of the Adventist message. መጽሐፍ ቅዱስ የሚያምኑ ክርስቲያኖች ሁሉ በዚህ ተሰብስበው እግዚአብሔር የሰጠንን ተልእኮ ይበልጥ የሚያስተውሉበት ለአድቬንቲስት ቤተክርስቲያን የተሰጣትን የተለየ ተልእኮ የምናስተውልበት ጉባኤ እንዲሆንልን ጸሎቴ ነው። ልባችንን ንክፈት። አሁን እንዲህ እንበል። ጌታ ሆይ በሕይወቴ አንድ ነገር አድርግ። በሕይወቴ ላይ አንድ ነገር አድርግልኝ። ለእኔ አንድ ነገር ከማድረግ በፊት በእኔ አንድ ነገርን አድርግ። እንጸልይ ወዳጆች። በዚህ ጉባኤ የተልእኮውን ራዕይ እንዲሰጠን ለቤተ ክርስቲያን ልባችንን ለክርስቶስ እንስጥ። ፓስተርናና ጸልይልን። ፓስተር ዊልሰን አሁን ላይ ከጉባኤው ተሳታፊዎች ከአንድ ሶስተኛ በላይ እንዳሉን ላረጋግጥልህ እፈልጋለሁ። ስለዚህም 62ኛ የጀነራል ኮንፈረንስ ጉባኤያችንን ለመጀመር ዝግጁ እንደሆነን አረጋግጥልሃለሁ። ተቆጥረዋል። ፓስተር ኮለር አመሰግናለሁ። በጣም ደስ ይላል።
that we have so በጣም many በርካታ delegates ተወካዮች here. እንዳሉ ማየት ድንቅ ነው። So I'm going to turn to የጉባኤያችንን ሰብሳቢ Arthur Stelle. እለምናለሁ፣ ጠይቃለሁ። የጉባኤ በይፋ መከፈቱን እንዲያበስሩ ጠይቃለሁ። The opening of the 62nd General Conference session. I now declare the 62nd session of the General Conference open. ጉባኤው በይፋ መከፈቱን አበስራለሁ። ፓስተር ዊልሰን ይህንን ጉባኤ ስንጀምር መሰጠታችንን ለእግዚአብሔር ቃል እንድናረጋግጥ እፈልጋለሁ። እንዲሁም ደግሞ የትንቢት መንፈስ በኤለን ጂ ዋይት አማካኝነት የተሰጠን የትንቢት መንፈስ በረከታችን እንደሆነ እንድናረጋግጥ ሁለት እንግዶች አንደኛውንና 18ኛውን መሰረታዊ ትምህርታችንን እንዲያነቡልን ጠይቃለሁ። መጽሐፍ ቅዱስ ማለትም ብሉይና አዲስ ኪዳናት የእግዚአብሔር ቅዱሳን ሰዎች በመንፈስ ቅዱስ ተመርተው የተናገሩትና የጻፉት በመለኮታዊ መገለጥ የተሰጠ የእግዚአብሔር የተጻፈ ቃል ነው። በዚህ ቃል ውስጥ እግዚአብሔር ለሰው ልጅ ለድነት ወይም መዳን የሚያስፈልገውን ዕውቀት አስቀምጦበታል። መጽሐፍ ቅዱስ ስህተት የሌለበት የፈቃዱ መገለጫ ወይም መገለጥ ነው። በመሆኑም መጽሐፍ ቅዱስ የትክክለኛ ባህሪ መለኪያ፣ የልምድ ሁሉ መፈተኛ፣ አስተምህሮን በአምላካዊ ስልጣን የሚገልጥ እና ሊታመን የሚገባው በታሪክ ውስጥ የእግዚአብሔር ሥራ ዘገባ ነው። አንደኛው መሰረታዊ ትምህርት 18ኛው ከመንፈስ ቅዱስ ስጦታዎች አንዱ ትንቢት ነው። ስጦታው የቅሬታይቱ ቤተክርስቲያን መገለጫ የሆነ ስጦታ ሲሆን በኤለን ጂ ዋይት አገልግሎትም ተገልጿል። እንደ እግዚአብሔር መልእክተኛ ጽሑፎቿ ቀጣይነት ያላቸው እንዲሁም መለኮታዊ ስልጣን የተላበሱ የእውነት ምንጮች ሲሆኑ እኚህም ለቤተክርስቲያን መጽናናትን፣ ምሪትን፣ መመሪያንና እረምትን የሚሰጡ ናቸው። እነርሱም መጽሐፍ ቅዱስ ሁሉም አስተምህሮችና ልምዶች የሚፈተኑበት መመዘኛ መሆኑን ግልጽ አድርገው ያስቀምጣሉ። ይህንን ያነበባችሁልን ሁለታችሁም በጣም እናመሰግናለን። እነዚህ በቤተ ክርስቲያናችን ዕውቅና የተሰጣቸው መሠረታዊ ትምህርቶች ናቸው። የእግዚአብሔርን መጽሐፍ ከፍ ማድረግና ይህ የእግዚአብሔር መጽሐፍ ነው፣ ከሱ ውጪ ሌላ ምንም መመዘኛ የለም ማለት እንዴት ድንቅ ነው! ስለ መጽሐፍ ቅዱስ ክብር ለእግዚአብሔር ይሁን። በተመሳሳይ በጣም እግዚአብሔርን እናመሰግናለን። እግዚአብሔር ለሰባተኛ ቀን አድቬንስ ቤተክርስቲያን በዮሐንስ ራእይ 12:17 ላይ ባለው ተስፋ ፍጻሜ በዮሐንስ ራእይ 19:10 ላይ በተፈጸመው መሰረት የክርስቶስ ምስክር የትንቢት መንፈስ ነው እንደሚል በጣም ድንቅ የሆነ አነስተኛው መብራት አለን። በእጄ ያዝኩት የራሴ አንድ መጽሐፍ ነው። የመጨረሻው ቀን ክስተቶች ይላል። ሁላችሁም የየራሳችሁን ትወስዳላችሁ። አውቃለሁ ብዙ አላችሁ፣ ግን ሌላ ዛሬ ስጦታ ታገኛላችሁ በየራሳችሁ ቋንቋ፣ በዓለማችን ትልልቆቹ ቋንቋዎች። አያችሁ፣ እግዚአብሔር የሰጠን ልዩ ስጦታ ነው ትንቢት መንፈስ። እነዚህ ሁለት ልዩ ስጦታዎች ትልልቆቹ ስጦታዎቻችን ናቸው። ሁለቱም ወደ ኢየሱስ የሚያሳዩ። ላረጋግጥላችሁ፣ ሌላ ምንም በዚህ ልክ የምናየው የለም። ሁለት መሪዎቻችን ይህንን ስላነበባችሁልን እግዚአብሔር ይባርካችሁ። This session and all official Seventh-day Adventist meetings should be based on our mission statement. And I'd like to remind all our delegates of this biblical foundation that guides us
and can be found in Section A of the Working Policy. It states, our mission, make disciples of Jesus Christ, who live as his loving witnesses and proclaim to all people the everlasting gospel to the three angels' messages in preparation for his soon return. Our method, guided by the Bible and the Holy Spirit, Seventh-day Adventists pursue the mission of making disciples through Christ-like living, healing, serving, proclaiming, teaching, and training. And our vision, in harmony with the Bible revelation, Seventh-day Adventists see as the climax of God's plan the restoration of all his creation to full harmony with his perfect will and righteousness. ተልእኳችን እንደ ክርስቶስ አፍቃሪ ምስክሮች የሚኖሩ እና ለእርሱ በቅርብ የሚሆን ዳግም ምጽአት በመዘጋጀት የሦስቱን መላእክት ዘላለማዊ ወንጌል መልእክት የሚያውጁ የክርስቶስ ደቀ መዛሙርትን ማፍራት። ስልታችን በመጽሐፍ ቅዱስ እና በመንፈስ ቅዱስ በመመራት ሰባተኛ ቀን አድቬንቲስቶች ክርስቶስን በመምሰል ሕይወት መፈወስ፣ ማገልገል፣ ማወጅ፣ ማስተማርና ማሰልጠን ደቀ መዛሙርትን የማፍራት ተልእኮን ያስቀጥላሉ። ራእያችን ከመጽሐፍ ቅዱስ መገለጥ ጋር በተስማማ መልኩ የሰባተኛ ቀን አድቬንቲስቶች የእግዚአብሔር ሁሉም ፍጡራን ወደ እርሱ ፍጹም ፈቃድና ጽድቅ ዳግም መመለስን የእግዚአብሔር ዕቅድ ትልቁ ቁንጮ አድርገው ይመለከታሉ። ወዳጆች ይሄ የሰባተኛ ቀን አድቬንቲስት ቤተክርስቲያን ይፋዊ ተልእኮ ነው። ዲቪዥናችን አጥቢያ ቤተክርስቲያናችን ድረስ ይህንን ተልእኮ ተጠቀሙ፣ አስተጋቡ። ተልእኳችን ላይ፣ ስልታችን ላይ፣ ራእያችን ላይ